አብዛኛውን ጊዜ እንዲህ ሰዎች ሲሉ የሚያጋጥመኝ ለሱ ብዬ ይሄንን አደረኩኝና ይሄን ባላደርግ ኖሮ ይሄን የት እደርስ ነበረ፣ እነሱ ዛሬ የሉም ስራ እኔ ግን ለነሱ ብዬ የሚል ብዙ ጸጸቶችን እንሰማለን። እና ከትላንት ወዲያ የሆነ ቦታ ነበርኩኝ ከአንድ ሴት ጋር ቁጭ ብዬ ነበረ። ስልክ ይደወልላታል፣ በተደጋጋሚ ይደወልላታል። ስልኳን ኢግኖር ታደርገዋለች ወይም አታነሳውም። ከዛ ትንሽ ቆየችና እች ልጅ እንዳትደውልልኝ ምንድነው ማድረግ ያለብኝ ብላ ላይክ ጮክ ብላ ብስጭት አለች። ግን እኮ ወዳታለሁ ጓደኛዬ ናት አለች። መለስ ብላ እዛው ማለት ነው ማውራት ጀመረ። የመጀመሪያ ጥያቄ የኔ የነበረው እንደዚህ እንድትሆኑ ምን አርገሽ አስቀየምሻት? እኔ ምንም አላስቀየምኳትም፣ እሷ ናት ያስቀየመችኝ። ላይክ እንደዛ ነው ያለችኝ። እያወራን ስለ ልጅቷ ጸባይ ምናምን ነገረችኝና እዚህ ድረስ እንድትደርሱ አንቺ ቀይ መስመር ነበረሽ ወይ አልኳት። እኔ አለች ልጅቷ በጣም ደረቅ ናት፣ እኔም ፍቅረኛዋም አክሰፕት አድርገናታል። ግን አሁን ቤተሰቤ ውስጥ ገባች፣ በቃ መስመሯን አለፈች። ከዚህ በኋላ ምንም አይነት ግንኙነት ከሷ ጋር አልፈልግም። ላይክ ይቅርታ ልጠይቃት ነው ደጋግማ የምትደውልላት። እሷ ግን በጣም ልቧ ተሰብሮ ልታናግራትም አትፈልግም። የዛሬው ርዕሳችን የሚሆነው how to say no የሚል ነው። ላይክ እንዴት እምቢ ማለት እንችላለን፣ እምቢ ማለት ራሱ ምንድን ነው የሚል ሀሳብ ነው ይዤላችሁ የመጣሁት። በነገራችን ላይ ከያዲጋ ወይም ይዲዳ የኋላሸት ብላችሁ ልጠሩኝ ትችላላችሁ። ቀደም ያነሳው ታሪክ ልውሰዳችሁና የሆነ ነገር ስታረግ ስትናገራት ላይክ እኔ ያልኩት ይሁን ስትላት እሷ ደረቅ ናት ብላ አክሰፕት ባታረጋትና እሷ ማትወደውን ነገር እንድታደርግ እንደማትፈቅድላት ብትገልጽላት ኖሮ እችን የምትወዳትን ቤስት ጓደኛዋን አታጣትም ነበር። አንደኛ። ሁለተኛ እንደዚህ ልቧ ተሰብሮ በሰው ያላት እምነት አይበላሽም ነበር። ብዙ ጊዜ በመስሪያ ቤት ሊሆን ይችላል፣ በተለያዩ ቦታዎች ሰዎች ይመጣሉ ላይክ ያለቀዳችን እንደዚህ እናርግ እንዲያርግልን እንዲንሁን የሚሉንና ብዙ ጊዜ ይሉንታ ይዘናል። በዛ ምክንያት ለአንዴ ሁለቴ ልናደርገው እንችላለን፣ 3-4 ስናደርገው አንደኛ ለነዛ ያለን ምልከታ ይበላሻል። ሁለተኛ እኛ አላማችንን እየጣስን አንፕሮፌሽናል እየሆንን እንመጣለን። ይሄ ምንድነው ሪዛልቱ የሚያመጣብን? ፕሮዳክቲቭ የመሆን አቅማችንን ይገለዋል ማለት ነው። ያለ ህልም የሚንቀሳቀስ እንደውም ታናሽ እህቴን ሳወራት ስትነግረኝ ነበረ። እማዬ እኮ እንዲህ አለችኝ፣ ልክ እንደ መስኖ ውሃ አትሁኝ። አንዳንዴ አይታችሁ ከሆነ መስኖ ውሃ ይቀዱና ሁሉንም እንዲያጠጣ ተደርጎ ይከፋፈላል። ውሃውን በዛ መልኩ ይፈሳል። እና ይሄ ቪዥን የሌለን ህልም የሌለን ሀሳብ የሌለን ሰዎች ነው የምንሆነው፣ ሁሌም በሰው ሀሳብና በሰው እቅድ የምንመራ ከሆነ ማለት ነው። እምቢ ማለት የሚጠቅመው ይሄ እዚህ ጋር ነው። አንዳንዴ ሳንፈልግ የራሳቸውን ሀሳብና የራሳቸውን እቅድ ሰዎች ይዘውብን ሲመጡ አልችልም የማለት ጥበብ ነው። ይሄ ነው እምቢ ማለት ጠቅላላ ሀሳቡ። እምቢ ማለት ሌላው አትኮሮ ሰጠው ወይም የያዘው ፖይንት ለራስ አላማ ለራስ ህልም ትኩረት መስጠት። በቃ ሁሌም ራስን ማስቀደምና ራስ ወዳድነትን መለየት መቻል አለብን። አንድ ሰው በራሱ ፕሮዳክቲቭ ሲሆን ስኬታማ ሲሆን የጀመረው መጨረስ ሲችል ነው ለሌላውም ሰው መትረፍ የሚችለው። ግን የራሱ አላማ የራሱ መንገድ ሳይኖረው ላይክ የትም የማይደርስ ሰው ነው የሚሆነው። እምቢ ስንል ወይም ማንፈልገው ያለቀዳችን መገኘት የማንፈልገው ቦታ አንገኝም ስንል የራሳችንን ስኬት እያፋጠን ነው። ሌላኛው እምቢ የሚሉ ሰዎች በራስ መተማመን ያላቸው ሰዎች ናቸው። ላይክ ምንም ወዲያ ማታረጓቸው በራሳቸው የሚያምኑ ሰዎች ነው። እንደዛ አይነት ሰዎች ደግሞ ግልጽ የሆነ ሰዎችም ያውቋቸዋል፣ እነሱም የሚታወቁበትን ማንነት እንገነባለን ማለት ነው። ላይክ ማንም መጥቶ አይመራንም። የራሳችን አላማና ሀሳብ ያለን ሰዎች ነው የምንሆነው። እንደዛ አይነት ሰው ስንሆን በሰው ዘንድ ተአማኝነትን እናገኛለን። ከነ ማንነታችን ወይም እውነተኛ ማንነታችንን ሰዎች መቀበል ይጀምራሉ። ለነገሮቻቸውም እኛን ማመን ይጀምራሉ። ላይክ ማንም እንደፈቀደ የሚያደርገውን ሰው ማመን ነው ወይስ የራሱ አቋምና ቆራጥ የሆነን ሰው ማመን ነው የሚቀለው? ያ ነው ፖይንቱ። አንድ ሰው ለሁሉም ሰው መስራት ወይም ሁሉንም ሰው ማስደሰት አይችልም። እምቢ ስንል የራሳችንን ባውንደሪ ማውጣት ወይም የራሳችንን ቀይ መስመር አስምሮ ያንን ነገር ሰዎች እንዲያውቁትና ያንን ደግሞ እንዲያከብሩት የማድረግ ጥበብ ነው። ቀጣዩ ፖይንቴ ስመጣ ወደ ጥያቄዎቹ እመጣለሁ። የመጀመሪያው ገልት ሳይሰማን እንዴት እምቢ ማለት እንችላለን? እዚህ ጋር
ብዙ ጊዜ የምንረሳው ወይም ሚስ የምናደርገው ፖይንት አለ። እምቢ በማለቴ ወይኔ ቀየመኝ ይሆን ምናምን ብለን ወደኋላ ተመልሶ መብሰልሰል፣ መጸጸት። መለየት ያለብን ፖይንት እምቢ ማለት ራስ ወዳድነት አይደለም። ይህንን መጀመሪያ አስምረንበት ለራሳችን ልንነግረው ይገባል። እኛ የራሳችን እቅድ፣ ፍላጎት ወይም በሰዓቱ የምንሰራው ስራ እያለን የሆነ ሰው መጥቶ ካለንበት ከስራ ቦታችን የሚወስደን ከሆነ የጀመርነውን ሳንጨርስ ወደ ሌላ ቦታ የምንሄድ ከሆነ ይሄ አቋም የሌለው ማንነትን እየገነባን እየመጣን ነው ማለት ነው። እምቢ ስንል ለትክክለኛ ነገራችን ወይም ለትክክለኛ ማንነታችን እየሰራን መሆናችንን ለራሳችን ደጋግመን በመንገድ ከዛ ከሚሰማን የጸጸት ወይም የጋልት ስሜት መውጣት እንችላለን። ሁለተኛው እምቢ ማለቴ ግንኙነቴን ቢያበላሽብኝስ? ሲጀመር የእውነተኛ ግንኙነት በኮመን ኢንትረስት ላይ የተመሰረተ ነው። ብዙ ጊዜ ሰዎች አብረውን ያሉት ጓደኞቻችን ወይም ሌሎችም ሊሆኑ ይችላሉ የራሳቸውን ፍላጎት ብቻ የሚያዳምጡና የራሳቸውን ነገር ብቻ የሚያስቀድሙ ከሆነ ሲጀመር እውነተኛ ግንኙነት ላይ አይደለንም፣ እውነተኛ ጓደኝነት ላይ አይደለንም። ትዳርም ከሆነ እውነተኛ የሆነ ሪሌሽንሽፕ ላይ አይደለንም። እውነተኛ የሚያከብረን የሚወደን ሰው የእኛን ፍላጎትና እቅድ የሚያከብር እና መስመራችንን የሚጠብቅ መሆን አለበት። የሆነን ሰው እምቢ ብለነው እሱ የሚቀየመን ከሆነ አት ዘ ሴም ታይም የዛን ሰው ትሩ ማንነቱን የምናይበት መንገድ ነው። ምክንያቱም ለእኛ ክብር ካለው ለሀሳባችንና ለእቅዳችን ክብር አለው ማለት ነው። እምቢ ብለን ግንኙነታችን የሚበላሽ ከሆነ ሲጀመርም ግንኙነቱ በትክክለኛ መስመር ላይ የተገነባ አይደለም። ሶስተኛው ጥያቄ በመስሪያ ቤቴ ውስጥ ስራዬን ሳላበላሽ ኦር አለቃዬን ሳላስቀይም እንዴት እምቢ ማለት እችላለሁ የሚል ነው። ምሳሌ ልስታችሁ። ለምሳሌ እናንተ የሆነ ስራ ተሰጥቷችሁ የራሳችን ክፍል የራሳችን መደብ አለ። ያንን እየሰራ አለቃችን ሊሆን ይችላል ሰንበዲ መጥቶ ይሄንን አድርግልኝ ብሎ ስራ ቢሰጠን የመጀመሪያ እኛ ፕሮፌሽናል እና ኮንስትራክቲቭ መሆን አለብን በስራችን ሲጀመር እምቢ ለማለት ማለት ነው። ከዛ ኤግዛምፕል ይሄንን አድርግልኝ ቢለን በትህትና እዛው ቦታ ስራችንን በጥራት አሁን ሰርተን መጨረስ እንዳለብን፣ ግን ይህንን ስትጨርሱ ስሩት የተባላችሁትን ነገር ወይም ስሪ የተባልሽውን ነገር በኋላ እንደምትሰሪው መግለጽ መቻል ማለት። እንደዚህ አይነት መልስ ውስጥ አንደኛ ሪጀክትም አላረግ ነው፣ ሙሉ በሙሉ አልሰራም አላልንም። ሁለተኛ እዛ ጋር አሁን ለያዝነው ስራ ምን ያህል ትኩረት እንደምንሰጥና ምን ያህል ጠንቃቆች እንደሆነ አት ዘ ሴም ታይም እየገለጽን ነው። እንዲህ አይነት መልሶችን በመስጠት ትህትና በተሞላበት እንዲህ አይነት ዲስትራክቲቮችን አቮይድ ማድረግ እንችላለን። ዳኛው ፒፕል ፕሊዘር የሚባሉት ይሄ ሰው እምቢ ማለት የሚከብዳቸው አይነት ሰዎች ከሆኑ እና እንዲህ አይነት ሁኔታ ውስጥ ብገባ ምን ማድረግ እችላለሁ ነው። የመጀመሪያው ከትልቅ የሚገነባ ነገር ወይም በአንድ የሚመጣ ነገር የለም። ማስታወስ ያለብን እምቢ ማለት የምንጀምረው ዴይ ቱ ዴይ ከምናደርገው በጣም ጥቃቅን ነገር ነው። ለምሳሌ ድሮ በረፍት ሰዓታችን ሳንፈልግ ወተን ቡና ከጓደኞቻችን ጋር እንጠጣ ሲሉን ወተን የምንጠጣ ከሆነ ያንን እምቢ ከማለት ነው የምንጀምረው። ዲሲፕሊን የሚጀመረው በአንዴ ፐርፌክት ሆኖ ወደ መቀየር ወይም በውሳኔ እንዲህ አይነት ሰው ነኝ በማለት ሳይሆን በየቀኑ ትንንሽ ለውጦችን በየቀኑ በማምጣት በአመት ውስጥ ትልቅ ለውጥ የምናመጣበትን ሲስተም እና የኑሮ ዘይቤን ህይወታችን ላይ እንዘረጋለን። በመጨረሻ የምሰጣችሁ ቲፕ ፖላይት ዌይ በሆነ መንገድ እንዴት እምቢ እንላለን የሚለውን ነው። ይህም ሁሌ መርሳት የሌለብን ሰዎች የሆነ ነገር አድርጊልን ወይም የሆነ ነገር እናድርግ፣ እንዲህ እንሁን፣ እንዲህ እናድርግ ሲሉን ነው አይደለ እምቢ ማለት የሚኖርብን። የመጀመሪያ ፖላይት መሆን አለብን። ከማመስገን ልንጀምር እንችላለን ንግግራችንን። ለምሳሌ የሆነ ነገር ቢጠይቁ ስለጠየቅሽኝ አመሰግናለሁ፣ ግን አሁን ያንን ማድረግ አልችልም፣ ኦር ደግሞ ይህንን ማድረግ እኮ አልችልም፣ ግን እኔን ስላካተትከኝ በጣም ደስ ብሎኛል። እንደዚህ ምስጋናንና ግን እንደማይሆን ፊርም የሆነ ምላሽ ወይም ደግሞ በጣም ፖላይት ግን ፊርም ማለት አቋም ያለው መልስ በመስጠት እንዲሁም ትህትናንና ምስጋናን በቃላቶቻችን መካከል በማስገባት በቀላሉ እምቢ ማለትን እንለምዳለን። እምቢ ማለት ቀላል ነገር አይደለም፣ እንደሚወራው አይደለም። ግን ስሩ ፕሮሰስ እና ከትንንሽ ውሳኔዎች ትልልቅ ልምዶችን ማዳበር እንችላለን። የዛሬው ሀሳብና ፖይንታችን ይህንን ነበረ። እንዳነሳላችሁ የምትፈልጉት አይዲያ ካለ ኮሜንት ላይ አስቀምጡልኝ። ከዲጋ ነበራችሁ። ሰላማችሁ ይብዛ።